ዶክተር አብይን ከኢትዮጵያ አናት ላይ ውረድ ብሏል። በዶክተር አብይና በአሁን ባለው ስርዓት ላይ የተወሰኑ አስተያየቶችን ሰጥቷል። እስቲ አንድ ላይ እንመልከት። ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር፣ በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ ቪክቲም በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። እንደሚታወቀው ተመስገን ገብረ እግዚአብሔር እንግዲህ ወደ ውጭ ከወጣ ትንሽ ቆየት ብሏል። ያው የቴዲ አፍሮ ዘመድም እንደሆነ ይነገራል። አሁን በተለይ ትላንት ወዲያ እንግዲህ በቲክቶክ የራሱ ቲክቶክ ፕላትፎርም ላይ ወይም ደግሞ በቲክቶክ አካውንት ላይ ይህንን አስተያየት ሰጥቷል። በዚህ አስተያየት ላይ እስቲ እናንተ የምትገምቱትን ወይም ደግሞ ምን እንደተሰማችሁ ኮሜንት ላይ ጻፉ። ምን ልላችሁ ነው? በጣም ተዋደው ተከባብረው ያሳደጉን አባቶቻችን ከየት ነው የመጣኸው፣ እንዴት ነህ፣ ማነህ ሳንባባል ያደገን ሰዎች ነን። እኔ ያደኩበት ማህበረሰብ እንደዛ ነው። ሁላችንም እንደዛ ነው ያደግነውና አሁን ምን ሆነ መሰላችሁ የብሔር ነገር ምናምን እንደዚህ። እኔ በእውነት ነው የምነግራችሁ፣ እንዴት እንዳያችሁት አላቅም። አብይ አህመድ የሚባለው ሰውዬ እኔ ኦሮሞ በጣም ጥሩ ጓደኞች አሉኝ፣ እነሱን እንኳን አይወክልም። እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ይሄንን ማስተላለፍ ስለፈለኩኝ ነው። ታዋቂው ሙዚቀኛ ተመስገን ገብረ እግዚአብሔር እንግዲህ የተለያዩ ሀሳቦችን በዚህ ቪዲዮ ላይ ለቋል። እናንተ ተስማሙበታላችሁ አትስማሙ? ኮሜንት ላይ እስቲ ጻፉልን። እንግዲህ ከኢትዮጵያ አናት ላይ ወይም ደግሞ ከኢትዮጵያ አናት ላይ ውረድ እያለው ነው፣ ወይም ደግሞ ዲክታተር ነህ እያለው ይገኛልና እናንተ የምትስማሙ ከሆነ እንግዲህ ኮሜንት ላይ ጻፉ።